ለአርሶ አደሩ በተገቢው መንገድ ጥቅሙን ፋይዳውን በማስረዳት አርሶ አደሩ ተባባሪ በመሆን ለዚህ ስራ ጉልህ አስተዋጽኦ ያደረገበት ሁኔታ ነው ያለው። ስለዚህ ከአዳስተር አካባቢ ላይ የተሻለ አፈጻጸም የመጣበት እና የህዝብ እንቅስቃሴያችን ግንዛቤ ፈጠራችን እና ላለው ፋይዳ ርብርብ ያደረገና አብዛኛውን ውጤታማ የሆነበት መንገድ ነው ያለው። በተለይ ደግሞ መሬትን የማዘመን ስራችን ከወትሮ በላይ የተሻለ ስራ የሰራንበትና አላይ ሲታይ በዘንድሮ አመት ጥሩ ስራ የሰራናቸው ቢኖርም እንደ ክልል ደግሞ ካለው የሰላም ችግር አንፃር ያሰራናቸው ስራዎች ስለሚኖሩ ክልል በሰጠን መሰረት የቁጭት ዘመን እቅዳችን በ2017 ዓመተ ምህረት የተሻለ ስራ ለመስራት ዝግጁ ነን ማለት ነው። ሰላሙ ጊዜ አኳያ ሲታይ በሰላሙ ጊዜ ያልሰራ ነው እጅግ በጣም ጠንካራ ስራ ተደርጎ መወሰድ አለበት። በዚህ ውስጥ የአመራሩ ሚና የህብረተሰቡ ድጋፍና የተቋሙ እንቅስቃሴ በጣም ጥሩ ነበርና በዚህ ደረጃ የተሻለ ስራ የተሰራበት ሁኔታ ነው ያለው። ከመሬት አስተዳደሩ ጋር ተያይዞ አንዱ መሬትን በዘመናዊነት ግብይት የመፈጸም በተለይ የገጠር ብሔራዊ መረጃ ቋት ውስጥ በማስገባት ብልሹ አሰራሮችን ለመቅረፍ ከሰው ንክኪ ነፃ ለማድረግ በሲስተም መሬትን ግብይት የማድረግ የውርስ እና ሌሎች የስጦታ የመሳሰሉት ነገሮችን በቴክኖሎጂ በናርለስ ሲስተም የማድረግ ስራ ለመስራት ታቅዶ ከማሳ አኳያ 1,864,313 ማሳ የሁለተኛ ደረጃ ይዞታ ማረጋገጫ ካርታ ተሰርቶለት ለአርሶ አደሩ የተሰራጨበት ሁኔታ ነው ያለው። ከባለይዞታ አኳያ ወደ 313,000 አርሶ አደር የዚህ ተጠቃሚ የሆነበት ሁኔታ ነው ያለው። ከቀበሌ አኳያ ካሉን 515 ቀበሌዎች 235ቱ የሁለተኛ ደረጃ ይዞታ ማረጋገጫ ካርታ የተሰራበት ሁኔታ ነው ያለው። ከዚሁ ጋር ተያይዞ እስካሁን እንደ ዞናችን የሁለተኛ ደረጃ ይዞታ ማረጋገጫ ካርታ አስይዘው የተበደሩ አርሶ አደሮች ወደ 300 አካባቢ አርሶ አደሮች አሉ። የሀብት መጠናቸውን ስንገምት ወደ 39 ሚሊዮን ብር ተበድረው በእንስሳት እርባታ፣ በግብርና ቴክኖሎጂዎች፣ በዋተር ፓምፕ፣ በማድለብ የተሰማሩበት ሁኔታ ነው ያለውና የሁለተኛ ደረጃ ይዞታ ማረጋገጫ ደብተር መስጠታችን ኢኮኖሚካል ተጠቃሚነቱን በከፍተኛ ሁኔታ የጨመረበት ሁኔታ ነው ያለው። የመልካም አስተዳደር ችግሮች በከፍተኛ ሁኔታ የቀነሱበት ሁኔታ ነው ያለው። በጣም ግንዛቤው አለን። ያው ቀደም ሲል መሬታችን ተበትኖ ይኖር ነበር። አሁን ካርታው ከመጣ ወደዚህ ተሰብስቦ ለጥቅም ይሰጠናል ብለን እናስባለን። እንደኔ እስከዛሬ በድንበር በተለያየ ነገር ከህብረተሰቡ ጋር በመንገድ በተለያየ ነገር ስንጋጭ የነበረበትን ይሄ ካርታ ይፈታልናል ብዬ አስባለሁ። እንደኔ መሬቴን በአግባብ መጠቀም ነው። ደብተሬን በአዞማ በስርዓት መያዝ ማስቀመጥ ማለት ነው እና ደብተር ባለቤትነቴን አረጋግጬ ደብተሬን በስርዓት መያዝ። የሁለተኛ ደረጃ የይዞታ ማረጋገጫ ደብተር ይሰራል። ይሄን ደብተር ሰርቶ ሰውን ሰርቲፋይ ሲያደርግ ቅድም ወንድም አብዱ ሲያነሳ እንደነበረው እንዲህ በቀላሉ ብጣሽ ወረቀት ሰርቶ እንደመስጠት አይደለም። ታውቁታላችሁ። እያንዳንዷን ማሳችሁን ለክቶ እያንዳንዷን ማሳችሁን በካርታ ሰርቶ ያችን ካርታ ደግሞ ሰው አይቶ ቅሬታ ካለው የኔ አዋሳይ ችግር አለ፣ የድንበር ችግር አለ፣ ያልተለካ መሬት አለ ብሎ ካነሳ እንደገና ለክቶ ነው ይሄ ሰርቲፊኬት ተሰርቶ የመጣው ማለት ነው። ይሄ ሁሉ ስራ ሲሰራ ብዙ ውጣ ውረድ አለው፣ ብዙ ገንዘብ ወጥቶበታል፣ በጣም ብዙ ጊዜ ፈጅቷል። ለምንድን ነው ይሄን ያደረግነው የሚለው እንድትረዱን እንፈልጋለን። ለሁለት መሰረታዊ ጉዳይ ነው ይሄን የምናደርገው። አንደኛውና ዋናው መሰረታዊ ጉዳይ የአርሶ አደሩን የመጠቀም መብት ለማረጋገጥ ነው። አርሶ አደሩ የባለቤትነት መብቱን ለማረጋገጥ ነው። የሚያወዛግብ ነገር አለ። መሬት የመንግስትና የህዝብ ነው የሚለው አወዛጋቢ ሐሳብ አርሶ አደሩ ባለቤት አይደለም የሚል ትርጉም የሚሰጡት ተንታኞች አሉ። እንደሱ አይደለም። ዋናው ነገር ሙሉ የመጠቀም መብት፣ ሙሉ የባለቤትነት መብት አርሶ አደሩ አለው። ይሄ ሰርቲፊኬት እስካለው ድረስ ማለት ነው። ይሄንን ሰርቲፊኬት ከያዘ አንደኛ ዋስትና አስይዞ መበደር ቢችል ያለምንም ከልካይ ዋስ አድርጎ መበደር ይችላል መሬቱን። ሁለተኛ በመሬቱ ላይ ያፈራቸውን ሀብቶች በቋሚነት የመሸጥ መብት አለ፣ አሁን በወጣው አዋጅ ደግሞ ማለት ነው። ስለዚህ ይሄ ማለት አርሶ አደሩ በመሬቱ የመጠቀምና ባለቤት የመሆን እድሉን በዚህ ደብተር እያረጋገጥን ነው ማለት ነው። አንዱና ዋናው ዓላማ ይሄ ነው። ትክክል ነው። መንግስት አሁን ለኛ ጥሩ ነገር አንጥቶልናል። ከኛ ደግሞ እኛ ተጠቅመን ለልጆቻችን እንዲተላለፍ የማድረግ ስራ እንሰራለን።
መከረት የሚገባው መሬቱን በአግባቡ መጠበቅ ያለብን ነገር እየጠበቅን ለኋላ ትውልድ እንዲደርስ የማድረግ ስራ እንሰራለን። እንደኔ እሰራለሁ። በዚህ አመት ያው እንደሚታወቀው የካዳስተር ስራ ሰብሉ ከተነሳ በኋላ ነው የሚሰራው። ነገር ግን ሰብሉ በተነሳባቸው አካባቢዎች ላይ እስካሁን ወደ 130199 ካርታ ያሰራጨንበት ሁኔታ ነው ያለው ማለት ነው። ከግብይት አኳያ ወደ 21000 ማሳ በዘመናዊ መንገድ በናርለ ሲስተም ግብይት የፈጸምንበት ሁኔታ ነው ያለውና ካጀማመራችን አኳያ በጣም ጥሩ ነው። ግን ደግሞ ወቅቱ ገና ታህሳስ ወር ላይ ስለሆነ ካዳስተሩን የምንጀምረው ከዚህ በኋላ የተሻለ የህዝብ ንቅናቄ አድርገን ውጤታማ ስራ እንሰራለን ብዬ አስባለሁኝ። ለዚህ የአመራሩ ሚና በጣም ከፍተኛ ነው። የህብረተሰብ ንቅናቄ በጣም ያስፈልጋል። ግንዛቤ ፈጠራ በጣም ያስፈልጋል። ሙያተኞቻችንን እየቀጠርን ነው። በብዙ ወረዳዎች አሁን ኮንትራት ሙያተኛ እየቀጠረልን ነው ካልም ፕሮጀክት። በዚህ አጋጣሚ የካልም ፕሮጀክት ከፍተኛ ገንዘብ በማፍሰስ ይሄ ፕሮጀክት ውጤታማ እንዲሆን ከፍተኛ ስራ እየሰራ ያለበት ሁኔታ ነው ያለውና ችግሮችን የሚያስቀራሉ። የመሬት ባልተቤትነታችንን ያሳውቀናል። ብዙ ችግሮችን ያስቀራል። እንደገና ደግሞ ለቸገረን ችግር አንደኛውን መሬት ያው እንዲዋስትና አድርገን ለፈለግነው ለአንገብጋቢ ችግር ተበድረን ያው መሬትና ዋስትና አድርገን መጠቀም እንችላለን ማለት ነው። እንግዲህ በወረዳችን ውስጥ 32 ቀበሌዎች አሉ። ጠቅላላ ደግሞ ከ525000 ማሳ በላይ አለ። እንደዚሁ ወደ 48000 አካባቢ ባለይዞታዎች አሉ። እስካሁን ድረስ እንግዲህ ወደ 158000 አካባቢ ማሳዎች ካርታ ሰጥተናል። እንደዚሁ ደግሞ ወደ 11000 አካባቢ ባለይዞታዎችን ሰጥተናል ማለት ነው። የዛሬው እንግዲህ እዚህ ቦታ ላይ የምንሰጠው ምንድነው 040 ቀበሌ የሚባል ነው። አጠቃላይ ማሳው 17052 አካባቢ ነው። ባለይዞታው ደግሞ እንደዚሁ ወደ 1839 አካባቢ ነው። ጠቅላላ ሄክታሩ ደግሞ ወደ 2495 ሄክታር አካባቢ ነው ያለው። እንግዲህ እዚህ ለመድረስ ምንድነው ከቅየሳ ጀምሮ ህብረተሰቡን ግንዛቤ ከመፍጠር ጀምሮ ከማስተቸት ጀምሮ እንግዲህ ለካርታ ስርጭት የሚደርሰው ዛሬ ነው ማለት ነው። ስለዚህ አርሶ አደሩ ጋር ቢያንስ 3 ጊዜ እንገናኛለን። ስለ ካዳስተር አሰራሩ ግንዛቤ እንፈጥራለን። ከዛ በኋላ ቅየሳ በሁሉም ጎጥ ሁሉም ማሳ እንዳለ ትለካለች ማለት ነው። ከዛ በኋላ እንደገና ደግሞ ተመልሶ ደግሞ እዚሁ ቀበሌ ሁሉም አርሶ አደር የትቸታ ካርታ ይመጣል። በዛ በትቸታ ካርታ አዋሳኙ ሳይቀር ከዛ በኋላ ሌላው ነገር ሳይቀር እንዳለ ተተችቶ ሰርቲፊኬቱ ይሰጠዋል ማለት ነው። እንግዲህ የሰርቲፊኬት ዋና ዓላማው ምንድነው? የመጀመሪያው ዓላማ ይዞታ ማረጋገጥ ነው። የሁለተኛ ደረጃ ይዞታ ማረጋገጫ ነው። አረንጓዴ ደብተሩም ላይ የሁለተኛ ደረጃ ይዞታ ማረጋገጫ የሚል አለው። የምናስተገብረው አዋጅ ነው ማለት ነው የመጀመሪያው። ሁለተኛው ዓላማው አርሶ አደሩ መሬት ይዞ የኢኮኖሚ ተጠቃሚ እንዲሆን ነው። ተበድሮ ኢኮኖሚውን የተሻሉ ነገሮችን በእርባታ ሊሆን ይችላል፣ በማርለብ ሊሆን ይችላል። ሌሎች ደግሞ ከግብርና ውጭ ባሉ ዘርፍ ተሰማርቶ መሬቱን በማስያዝ ብድር ተበድሮ በዛ በብድሩ ደግሞ የኢኮኖሚ ተጠቃሚ እንዲሆን ማድረግ ነውና እስካሁን ወደ 11 ሚሊዮን አካባቢ ብር አበድረናል ማለት ነው። ሌሎች ቀበሌዎችም ጨምረን ማለት ነው። በስራ ሂደቱ ያጋጠመን ችግር አሁን ካዳስተር የምንሰራባቸው የተወሰኑ ወረዳዎች ላይ የጸጥታ ችግር መኖሩ ነው። በዋናነት እያንዳንዱ ማሳ ረግጠን ለመስራት አንዳንድ ወረዳዎች ላይ ኪስ የሆኑ አካባቢዎች ላይ የጸጥታ ችግር በመኖሩ ስራውን እንዳንሰራ እንቅፋት ሆኖናል። ነገር ግን ከአካባቢው ህብረተሰብ ጋር በመነጋገር ከሀገር ሽማግሌዎች ጋር በመመካከር መድረስ የምንችልበት አካባቢ ላይ እየሰራን ያለንበት ሁኔታ ነው ያለው። በእርግጠኝነት ሰላሙም ከጊዜ ወደ ጊዜ እየተሻሻለ ስለሆነ ውጤታማ ስራ እንሰራለን ብዬ አስባለሁ። እኔ በእውነት በጣም የኔ የሚለው ወቅቱን አቆ መንግስት እኛ ሳንነቃ መንግስት ነቅቷል። ለምን የክደት ወቅት ነው። ዛሬ መሬት መሸጥ መለወጥ አይቻልም በሚል አዋጅና መመሪያ አባቱ ቡክ ላይ ሆኖ ልጁ እያፈረሰ የሰው መሬት እየሆነ ነው። ቢያንስ አሁን ወደ 1,100,000 አካባቢ ጨርሷል ቤቴ ማለት ነው። ገና ያው ይቀረዋል ኮርኒስ ምናምን መስተዋት ይቀረኛል። ግን ያንን ቤት ማፍረስ ይከብዳል። ያው ህይወት መጥፋት ማለት ነው። ግን አሁን መንግስት የኔ ብዬ ካርታው በስሜ የኔ የምለው ለልጆች የማወርሰው ዋስትና ያለው መንግስት ሰጥቶኛል። ቤቴ እዛ ጫካ ውስጥ ነው ያለነው። ቅሬ 16 ሰው ነን አሁን ያለነው። ህገ ወጥ ገዝተን ሰው መሬት ላንሰራም በማለት ያው በ2005 አካባቢ ሙሰጣት ይባል ታይሆን ቀረ። መጨረሻ 2016 ያው ቀበሌው አመራር የቀበሌያችን ምድብተኛ ፖሊስ ቆርጠው በመግባት እኔም ይሳካል ብዬ አልሞከርኩም ነበር። ግን በኋላ ይሆናል ና ግባት ሰራለህ በማለት
ያንን 130 ሺህ ብር አካባቢ የመሬት ካሳ ከፈል ተመራሁኝ። ይህ የመንደር ማሰባሰቡ የቀበሌ ማዕከሉ ግንባታ ለኔ በጣም ትልቅ አስተዋጽኦ አለው። ምክንያቱም ቤት የለኝም ከዚህ በፊት። አሁን ይሄንን እድል ተጠቃሚ ሁኜ ግንባታ ጀምር ያለው አሪፍ እድል ነው ለኔ። መሰረቱን አውጥቼ አሁን ያው ትንሽ የገንዘብ ጥረት ስላለ በዛ አጋጣሚ ግንባታውን አቁም ያለው ቀጥላለሁ። እዚህ ደረጃ ይደርሳል ብለን አላሰብንም በሰዓቱ። እኔ አሁን ሲገነባ አካባቢ የመጀመሪያ ሰሪ ነኝ። ለአንዱ ለሶስት ቤቶች ናቸው እዚህ የነበሩት እና ብዙ ቻሌንጅ ነበረው። ሲጀምር በጣም ከፍተኛ ተጋድሎ ነበረ እዚህ ቦታው ላይ። ሰውም አላመነም። እውነት ለመናገር በዚህ ልክ ግንባታው ይገነባል፣ ሰው እንደዚህ ይሆናል ተብሎ አልታሰበም። ግን ያው ወደፊት የሚመጣውን እድል ተጠቃሚ እንሆናለን ብለን በማሰብ ጀምረናል። አሪፍ እድል ነው። ህጋዊ ስለሆነ ብዙ ሰዎች የሚኖሩበት አካባቢ ይሆናል። በሪ ላይ የሆነ ነገር መስራት ይችላል፣ ሱቅ ወይም ሌላ ነገር ብቻ የተሻለ የስራ እድል ይኖረዋል። አካባቢው ህዝብ በበዛ ቁጥር የስራ ተደራሽነቱ ደግሞ ከፍተኛ ስለሚሆን አሪፍ እድል ለኔ ጥሩ ቻንስ ነው ብዬ አስባለሁ። አልহামዱሊላህ እንዴት ጥቅም አለው። ብታምም አሁን እዛ እኔ ታምሜ ባሳር ነበር የዳንኩት። ይሄን እንጨት ሳዘጋጅ አጋጣሚ በእንጨት ለማንጣት እንኳን ያስቸግራል። ያለሁበት ቦታ ሽርኩቻ ነው፣ እርማ ውስጥ ነው፣ መንገድ የለም፣ መብራት የለም፣ ምንም ያው ተንጨትና ከውሃዋ ውጭ ማለት ነው። አሁን ግን ይኸው ደጃፌ መኪና ይቆማል። አላህ ይስጠኝ እንጂ ልጆች ቢጠነክሩ መኪና ደጃፌ ነው፣ ቤቴ ነው እና እኔ የምለው ነው ያገኘሁት። እኔ በጣም አርኪ ነው፣ ረክቻለሁ። እኔ ሀርቡ በውክልና እንዲ ቤት ሰርቻለሁ ህገወጥ። አይኔ እያየ መዘጋጃ ፍርሶታል። እንዲያውም ቆርቆሮና እንጨቱን ጭኖ ሲሄድ ነው ብር ከፍሌ ነው ያን የውክልና ቤት ያስቀረሁት። ስለዚህ እንዲያው ህገወጥን በቃ እንዲያው በነጣ ቢሰጡኝ አልቀበልም። ለምን የመሬት ካሳውና የቤት ካሳው ይገናኝ። በዛ ሰዓት ይሄ ህገወጥ ስንገዛ ማለት ነው። ይሄ ህጋዊ ቢኖር አናደርገውም ነበር። ምሪት በመቆሙ ነው። ቆመ። ምንም ማድረግ ስለሌለብን ወደ ህገወጥ ቦታ ጋበዘን። አሁን ግን ለዘመድም ለጓደኛም እንደዛ አይነት እንዲሰፋ ነው በያገሩ እኔ የምፈልገው። ለምን ህገወጥ እንዲቆም፣ ህገወጥ ይቆማል በእርግጠኝነት። አሁን እኛ 06 ውስጥ አንዲትም ህገወጥ አሁን አይጋዛም፣ አይሸጥም። ግን በፊት ማሳ ለማሳ ደላላ ሲሮጥ ነበር። ምን በፊት ህዝቡ አልገባውም ነበረ። ወደዚህ ቀበሌ ማዕከል ተሰብሰቡ ስንል ያው 120 ሰው መዝግበን 46 ሰው ነው ያገኘነው። ሰውም ቢብሎን ማለት ነው። 2016 2017 ግን በወረፋ እንትን ነው የሆነብን። ማለት ስራ ነው የፈጠረብን። ሌላ ስራ እንዳንሰራ ቀበሌ ማዕከል አስገቡን፣ ወደዛ ሰብስቡን፣ ወደዛ ቦታ እንመራ የሚለው ያው ቢሮውንና የመልካም አስተዳደር ችግር ሆኖብናል። ማለት እኔ ልግባ የሚል ረብርብ ማለት ነው። አሁን ባለሙያ ብቻ ነው የሚያስፈልገን። ጠብ የለ ምን የለ። ጠቡ 2016 አልቋል ጭቅጭቁ። ቀበሌ ማዕከል ዋና ዓላማው ምንድነው? የተበታተኑን አርሶ አደር ወደ አንድ ማዕከል አድርጎ የመሰረተ ልማት ተጠቃሚ ማድረግ ነው። ይሄም ውሃ፣ መብራት እና ሌሎች መንገድ በአንድ አካባቢ ሲሆኑ ህብረተሰቡ ልማቱንም ለመንግስት ተደራሽ ለማድረግ ይታሰባል ማለት ነው። ትምህርት ቤትን ጨምሮ ሌሎች ማህበራዊ ጉዳዮችን ከዚህ አኳያ እንደ 06 ሳቢ የተጀመረው በ2010 ዓ.ም ነው። ነገር ግን አርሶ አደሩ ያን ያክል ግንዛቤ ስላልነበረው ሲጓተት ቆይቷል። መጨረሻ ላይ ግን 2016 ጀምረን የመጀመሪያ ዙር የጀመርንበት ሂደት ነው ያለው። በዚህም በርካታ ቤቶች አሁን የተገነቡት በ2016 ዓ.ም የተጀመሩ ናቸው ማለት ነው። ይሄ ሲሆን አርሶ አደሩ ትንሽ ውጣ ውረድ ነበረው። ያልገባው አርሶ አደር፣ መሬት የሚለቀው አርሶ አደር መብት አይከበርልኝም የሚል ስጋት ነበረው። ያንን ስጋቱን ግን በጊዜ ሂደት በግንዛቤ ፈጠራ ስራ በመስራት አርሶ አደሩ ቅድሚያ እንዲያገኝ በልጆቹ እድሜያቸው ከ18 ዓመት በላይ ያሉትና በራሱ እንዲሁም የተሻለ ካሳ ክፍያም እንደዚሁ እንዲያገኙ ያደረግንባቸው ሂደት ነው ያለው። በዛም ተጨማሪ እንደዚሁ እዚሁ አካባቢ ላይ የመልሶ ማቋቋም ስራ እንሰራለን በሚል በዛ ተስማሙ። ያው የመጀመሪያው 41 አርሶ አደሮች ወደ ግንባታ የገቡበት ሂደት ነው ያለው ማለት ነው። ያንን ሲያዩ ደግሞ በ2017 በዚህ አመት ወደ 17 ሄክታር እንደዚሁ ተጨማሪ እንዲሰፋ የተሰራበት ሂደት ነው ያለው። አሁን ላይ ቻሌንጅ ሁሉ ቀንሶ አርሶ አደሩ በራሱ ተነሳሽነት ቤት እንስራ የሚልበት ሂደት ነው ያለው። ይሄም
ህገወጥ ሙሉ በሙሉ እዚህ ቀበሌ ላይ የቆመበት ሂደት ነው ያለው ማለት ነው። ቀበሌ ማዕከል አንዱ በደቡብ ወሎ ዞን መሬት መምሪያ እንደ አንድ ቡድን ተደራጅቶ የአርሶ አደሩን ችግር ለመፍታት የተቋቋመ መስሪያ ቤት ወይም ቡድን ነው። ከዚህ አኳያ የቀበሌ ማዕከል አርሶ አደሩን ማሰባሰብ አንደኛ አገልግሎት በቅርብ ለአርሶ አደሩ ለመስጠት ከፍተኛ የሆነ ጠቀሜታ አለው። በሁለተኛና ዋናው ደግሞ አሁን ከፍተኛ የሆነ ችግር ሆኖ ያጋጠመውን የህገወጥ ቤት ግንባታ በከፍተኛ ሁኔታ የሚያቃልል ችግር ነው ስራ ነው እየተሰራ ያለው። የቀበሌ ማዕከል እንደ ዞናችን ወደ 507 አካባቢ የቀበሌ ማዕከላት አሉ። ከዚህ ውስጥ 62ቱ ወደ ታዳጊ ከተማ ተሸጋግረዋል። ቀበሌ ማዕከል ሆነው ወደ ታዳጊ ከተማ የተሸጋገሩ ናቸው። አሁን ላይ 445 አካባቢ የቀበሌ ማዕከላት አሉን። ከነዚህ ውስጥ 195ቱን ፕላን ሰርተንላቸዋል። በፕላን የሚመሩ የቀበሌ ማዕከል የሆኑበት ሁኔታ ነው ያለው። ወደ 130 ሺህ አካባቢ ተጠቃሚዎች ግንባታ ጀምረዋል። በእነዚህ የቀበሌ ማዕከላት ግንባታቸውን ጀምረው ግንባታ ሂደቱን እያስኬዱ ያሉበት ሁኔታ ነው ያለው። ወደ 3580 አካባቢው ተጠቃሚዎች ወይም አርሶ አደሮች ደግሞ በየቀበሌ ማዕከላቱ ግንባታቸውን አጠናቀው ካርታ ተጠቃሚ ሆነዋል። ካርታቸውን ይዘው ህጋዊ የሆነ ዋስትናቸውን ለብድርም ለመሸጥም ለመለወጥም ከፍተኛ የሆነ ጥረት እያደረጉ ያሉበት ሁኔታ ነው ያለውና በዞናችን እያጋጠመ ያለውን የህገወጥ ግንባታ መስፋፋት በከፍተኛ ሁኔታ የሚቀንስ አርሶ አደሩ ህገወጥ ማሳ ላይ ህገወጥ ግንባታ ከመገንባት በፊት በቀበሌ ማዕከል እየተሰባሰበ ይህን ስራ ካጠናከረ በእርግጠኝነት የተሻለ ስራ ይሆናል ብለን ነው የምናስበው። እዚህም ወረዳ ላይ እያየን ያለነው ነገር ምንድነው? በተሻለ ግንባታ እንደውም በብሎኬት ጭምር ግንባታዎች የተገነቡ መሰረተ ልማት ለማሟላት ከፍተኛ የሆነ ዝግጅት እያደረጉ ያሉበት ሁኔታ ነው ያለውና ይሄ ስራ በዞናችን በሁሉም ወረዳዎች በሁሉም ቀበሌ ማዕከላት ተጠናክሮ እንዲቀጥል ከፍተኛ ጥረት እናደርጋለን። ወደ 159 አካባቢ የሚሆኑት ኦልሬዲ በፕላን የሚመሩበት ሁኔታ ነው ያለውና ይሄንን ሌሎቹም ቀሪ ወደ 225 አካባቢ ቀበሌዎች አሉ። እነሱንም በፕላን እንዲመሩ ከፍተኛ ስራ እየሰራን ያለንበት ሁኔታ ነው ያለው። አሁን በዚህም በጀት ዓመት ከፍተኛ ስራ እየሰራን ወደ 25 አካባቢ ፕላን ሰርተን ወደ ተግባር የገባንበት ሁኔታ ነው ያለውና ይሄን ተሞክሮ ለሌሎችም ቀበሌዎች አጠናክረን የምንቀጥልበት ሁኔታ ነው ያለው።